የኔዎቹ ደቢ ስለሚጮህ እንምለው። ኧረ አንድ ሰው አለቴ ወይኔ ጉዴ የኔዎቹ ለስኮ ደቦዬ ሌላ አንድ ሰው የተለየ ለስኮ ገብተህ ወጣል። በእናትህ 34 ደቦዬ አንድ ሰው ታንኪዩ ናትዬ። ኧረ በእናታችሁ እኛ ጋር መጣ ብራንድ ዱቤ ጤናዬ ውብሸትና ደብል ነው። ችግር የለውም ችግር የለውም። እኔና ዮኒ ማታ አንድ ነገር ያው ነገሩን ስሙን እንኳን በደንብ የማታነብ ሰው ጋር ምን ያደርግለታል? ይቀልዳል። ስም እንኳን አታነብም በደንብ ወዳጄ ነው። ሞዴሬተር እኮ ነው። እኔ ቤት ደብል ፋሚሊ ደብል ነው። ቴንኪዩ አባ። ሁለተኛ አርጉኝ። የኔዎቹ ክበሩልኝ። ደብል ነው። መንገድ አንድ ጋላክሲ እችን 5000 ካልገባንማ የሚቀጥለው አንድ ጨዋታ ነው ያለ። ውብዬ ታንኪዩ ታንኪዩ ዴቮ ማብራንድ አባ እማ እንትናም ሞራሉ አልመጣም ታውቃለህ። ማ አሞኝ ነው ያደር ግማናው አንቺ ገና ጎረምሳ አይደለሽ እንዴ? ምንድን ነው ህመም ምናምን ይዘሽ መጥቶች? እኛ በስንት ዘመናችን ያለን ሰዎች ብረን ለበስነን። ተመስገን ጌታው። አይ ነው ቀይ ሽብር አስቸጋሪ ነገር ነው ይረዳል። የእሷ ቀይ ሽብር ታበዛለች። የቤተሰቡ በሙሉ እሷ ነው የምትይዘው መሰለኝ የሲስተሮቿን። የሆነ እስኪ ቆይማ ያልገባት ነገር አለ። እሺ እስቲ ወደ ቻለው ልበል። ወደ ቻለው እስኪ ልቤ ቻለው ኑሮ እየመረረኝ ሰው መሆን ዕዳ ነው። ቻለው ደሜ ጣትህን አውጣ። ውቤ ተፎልታል። ፋሚሊ ይመች። ገናውን ፎሎ ያደረገው ገናውን አሪፍ አይቸኩልም። ፋራ ልብ አይሰጥም። ክብር ያለው ሰው እኮ ነው ውቤ። የእኔ እኮ አንዴ ከፎለትኩ አንፎሎ አልወድም። እኛ ጋር አንፎሎ የለ። እኔ አንዴ ፎሎ ካረኩ ፎሎ ነው አባቴ። አምኜበት ነው ማለት ነው። በጣም ደስ የሚል ጌም እንጫወት ነው። በጣም የሚያምር ስማ። ነገ እንደምን በጊዜ እንገናኝም እንችላለን። የሆኔም በቃ አንድ ሰዓት ተኩል መሳለ አባ እንችላለን። በቃ አንድ ሰዓት ተኩል አንድ ነው። ሰው ሊተኛ ምናምን ባለበት ስለሆነ ያባ እንበታተንና ነገር የነገ ሰው ይበለን። ምርጦች ክበሩልኝ። በጣም ነው የማመሰግነው። ኑሩልኝ። እሺ ክበሩልኝ ብራል እንውጣ። ነገ በጊዜ እንገባለን። መልካም ሊሆንላችሁ። አለሩ ለኔ ግላብ አይቀርብም። አሽቃብጦ እኮ ነው ግላብ። ለልጆቼ ቢሰጥ ምን አለ? ለልጆቼ ለሞዴሬተሮቼ ሁልጊዜ እኔ ጋር የሚቀመጡት ምናምን ይችላሉ። እነሱ ቢሰጥ አሽቃባጭ ነው። በቃ በመጣህ ታይም ቁጭ ታደርጋታለህ። አሪፍ ጌም ላይ አይተህ ዝም ብላ አይደለም። አሪፍ ጌም እኔ ነው። አዎ ሀያት አየዬ የኔ የመጨረሻ ልጄ ነች። ከልጆች ከሴቶቹ ሚስቴ ናት። በቀድለት
ሙዚቃ እንስማው። ምንድን ወደድከው?